ሰዓት የሰጠን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። የሰሙነ ሕማማት የሁለተኛው ቀን የትምህርትና የጥያቄ ቀን በመባል ይታወቃል። ጸሐፍት ፈሪሳውያን በዕለተ ሆሳዕና ጌታችን መድኃኒታችን ኢየሱስ ክርስቶስ በብዙ ምስጋና በታላቅ ክብር ወደ ኢየሩሳሌም ሲገባ መግባቱን ስላዩ እነሆ ይህንን የምታደርገው በምን ስልጣን ነው? ቤተ መቅደሱንም በኃይልና በስልጣን ስላጸዳው ቤቴ የጸሎት ቤት ይባላል፣ እናንተ ግን የወንበዴዎች ዋሻ አደረጋችሁት ብሎ በኃይልና በስልጣን ስለተናገራቸው የካህናት አለቆችና የሕዝብ ሽማግሌዎች ወደ እርሱ ቀረቡ። በምን ስልጣን ይህን ታደርጋለህ? ይህን ስልጣን ማን ሰጠህ? አሉት። እኔ ራሴ ያደረግኩት ቢላቸው በቄሳር ላይ ራሱን ባለስልጣን አድርጓል ብለው ለመወንጀል ነበረ የጠየቁት። ጌታችን ኢየሱስ ክርስቶስ እንዳመጣጣቸው ነው የመለሰላቸው። ጸሎታችን የሚሰማው መልስ የምናገኘው ለልመናችን ለጥያቄያችን መልስ የምናገኘው እንዳመጣጣችን ነው። እግዚአብሔር ቤተሰቦች ፈሪሳውያን በተንኮል እንደመጡ ስላወቀ ቀጥተኛ መልስ ወዲያውኑ የፈለጉትን አይደለም የሰጣቸው፣ የሚገባቸውን መልስ በጥበብ መልሶላቸዋል። በቀና መንፈስ ከመጣን ክርስቶስ ቀጠሮ አይሰጥም። የእግዚአብሔር ቤተሰቦች ላሉን ጥያቄዎች ሁሉ መልስ ይሰጣል። ጸሐፍት ፈሪሳውያን ይህን በጠየቁት ጊዜ ግን በምን ስልጣን እነዚህን ታደርጋለህ ሲሉት እኔም አንድ ጥያቄ ጠይቃችኋለሁ። የዮሐንስ ጥምቀት ከሰማይ ነው ወይስ ከምድር? ከሰው ነው ወይስ ከእግዚአብሔር? ይህን መልሱልኝ አላቸው። ከሰማይ ነው ብንል ለምን አላልመናችሁበትም ይለናል። ከሰው ነው ብንል ሕዝቡ የመጥምቁ ዮሐንስን ነቢይነት ተቀብለውታል። ስለዚህ አናውቅም እንበለው ብለው መጡ። አናውቅም አሉት። እንግዲያውስ እኔም አልነግራችሁም አላቸው። በተዘጋ መንፈስ በተንኮል መንፈስ የሚቀርቡ መልስ አያገኙም በክርስቶስ ዘንድ። እንደገና ለሁለተኛ ጊዜ እንግዲህ ከማቴዎስ ወንጌል ምዕራፍ 21 ጀምሮ በዓለ ሆሳዕና ጀምሮ ያለውን ትምህርት ጌታችን ኢየሱስ ክርስቶስ በዚህ ሰሞን ያስተማራቸው ትምህርቶች ናቸው። በአጠቃላይ ምዕራፍ 22፣ ምዕራፍ 23፣ ምዕራፍ 24፣ ምዕራፍ 25 በዚህ ሰሞን ከመጨረሻው ሰዓት በፊት ያስተማራቸው ትምህርቶች ናቸው እና ሌላ ጥያቄ እንደገና መጡ። ስለዚህ ፈሪሳውያን ሄዱና እንዴት አድርገው በነገር እንዲያጠምዱት ተማከሩ። ደቀ መዛሙርቶቻቸውንም ከሄሮድስ ወገን ጋር ላኩበት። እነርሱም መምህር ሆይ እውነተኛ እንደሆነ በእውነትም የእግዚአብሔር መንገድ እንደምታስተምር እናውቃለን፣ ለማንም አታደላም፣ የሰውን ፊት አትመለከትምና እንግዲህ ምን ይመስልሃል? ንገረን፣ ለቄሳር ግብር መስጠት ተፈቅዷልን ወይስ አልተፈቀደም? አሉት። አያችሁ መንገዳቸውን። እንግዲህ ጌታችን ኢየሱስ ክርስቶስ በሕዝቡ ዘንድ ሙሉ ተቀባይነት ስላገኘ ፈሪሳውያን እንደምንም ብለው ከባለስልጣኖች ጋር ማጣላት፣ በፖለቲካ መንገድ ማጣላትና በቶሎ ማሳሰር ወይም ማስገደል ፍላጎታቸው ስለሆነ እንዴት አድርገው እንደሚያጠምዱ ተማከሩ። ተማሪዎቻቸውን የላኩት ከማን ሰዎች ጋር ነው? ከሄሮድስ ሰዎች ጋር ማለት ከቤተ መንግስት ሰዎች ጋር መልሱን እንዲሰሙ። እስቲ አምጡት አላችሁ፣ የምትገለገሉበትን ብር አምጡት አላቸው።
ክፋታቸውን አውቆ እናንተ ግብዞች ስለምን ትፈትኑኛላችሁ? እስቲ የግብሩን ብር አሳዩኝ አላቸው። እነርሱም 1 ዲናር አመጡለት። በዚያ በገበያቸው በዲናሩ በሚለዋወጡበት ላይ በአንድ በኩል የቄሳር ስዕል አለ፣ በአንድ በኩል ደግሞ ሃይማኖታቸውን ለመግለጽ ስዕለ ኪሩብ አለበት። ይህች የማናት አላቸው። ጽሕፈቲቱ የማናት? የቄሳር። በሉ የቄሳርን ለቄሳር ስጡ፣ የእግዚአብሔርንም ለእግዚአብሔር ስጡ አላቸው። እንዳመጣጣቸው አልተቀመደላቸውም። በሁለተኛው የተንኮል ጥያቄ የሚገኘው በሦስተኛው በዮሐንስ ወንጌል ምዕራፍ 8 ላይ ነው። ፈሪሳውያን በምንዝር የተያዘች ሴት አገኙ ይላል። ስታመነዝር የተያዘች ሴት አገኙና ይህችን ሴት ለመውገር እየጎተቱ እያዳፉ ይዘዋት ወደ ጌታችን መጡ። ኢየሱስ ግን ወደ ደብረ ዘይት ሄደ። ማለዳም ወደ መቅደስ ደረሰ። ሕዝቡም ሁሉ ወደ እርሱ መጡ። ተቀምጦ የሚያስተምራቸው ነበር። ጻፎችና ፈሪሳውያንም በምንዝር የተያዘችን ሴት ወደ እርሷ መጡ። በመካከልም እርሷን አቁመው መምህር ሆይ ይህች ሴት ስታመነዝር ተገኝታ ተያዘች። ሙሴም እንደነዚህ ያሉት እንዲወገሩ በሕግ አዘዘን። አንተስ ስለ እርሷ ምን ትላለህ አሉት። የሚከሱበትን እንዲያገኙ ሊፈትኑት ይህንን አሉ። ኢየሱስ ግን ጎንበስ ብሎ በጣቱ በምድር ላይ ጻፈ። መላልሰውም በጠየቁት ጊዜ ቀና ብሎ ከእናንተ ኃጢአት የሌለበት አስቀድሞ በድንጋይ ይውገራት አላቸው። ደግሞም ጎንበስ ብሎ በጣቱ በምድር ላይ ጻፈ። እነርሱም ይህን ሲሰሙ ሕሊናቸው ወቀሳቸውና ከሽማግሌዎች ጀምረው እስከ ኋለኞች ድረስ አንዳንድ እያሉ ወጡ። ኢየሱስም ብቻውን ቀረ። ሴቲቱም በመካከል ቆማ ነበረ። ኢየሱስም ቀና ብሎ ከሴቲቱ በቀር ማንንም ባላየ ጊዜ አንቺ ሴት እነዚያ ከሳሾችሽ ወዴት አሉ? የፈረደብሽ የለምን? አላት። እርሷም ጌታ ሆይ አንድ እንኳ አለች። ኢየሱስም እኔም አልፈርድብሽም፣ ሂጂ፣ ከአሁን ጀምሮ ደግመሽ ኃጢአት አትሥሪ አላት። እግዚአብሔር የተመሰገነ ይሁን። የምሕረት አምላክ የይቅርታ አምላክ በቸርነቱ በምሕረቱ ኃጥአንን የሚቀበል ኃጢአትን የሚጠላ ኃጢአተኞችን ግን የሚወድ አምላክ ስለሆነ እንግዲህ ፈሪሳውያን ምን ሊያደርጉ ነበር? በሙሴ ሕግ መሰረት ፈጽሞባት ቢል ጨካኝ ነው፣ ለሰው ነፍስ ግድ የለውም፣ ርኅሩህ አይደለም፣ አምላክን የሚል ዝም ብሎ ነው ለማለት አትንገሯት ቢል የሙሴን ሕግ ይሽራል ለማለት ነበር። መስቀለኛ ጥያቄ ይዘው ነው የመጡት። እሱ ግን በምሕረቱ የራሳቸውን ኃጢአት ጽፎ አሳያቸው። ከእናንተ መካከል ኃጢአት የሌለበት ቢኖር እርሱ ይውገራት አላቸው። ይሄ ነው እግዚአብሔር ቤተሰቦች ክርስቶስ የሚጠይቀን ራሳችንን እንድናይ ነው። በክርስትና ሕይወት ትልቁ ትምህርት ራስን ማየት ነው። የባልንጀራን ኃጢአት መቁጠር አይደለም። እገሌ እንዲህ ያለ ኃጢአተኛ ነው፣ እገሊት እንዲህ ያለች ኃጢአተኛ ናት ማለት ክብርን ያስወግዳል፣ ክብርን ያጎድላል፣ ከክርስቶስ ይለያል። የይቅርታን መንፈስ የእግዚአብሔርን መንፈስ ከኛ ያስወግደዋል። ነገር ግን እኔ ኃጢአተኛ ነኝ ወደሱ ለሚመለሱ በፍጹም ልባቸው ለሚሹት ሰዎች ሁሉ የእግዚአብሔር መልስ የክርስቶስ መልስ የእግዚአብሔር ቤተሰቦች ኃጢአተኞች የሚቆረሰው ነው። ስለ ጻድቃን አላለም፣ ኃጥአንን ይወዳል። የእግዚአብሔር ቤተሰቦች ሁላችሁም ከልባችን እንቅረብ ወደ እግዚአብሔር። ይሄ ዛሬ ውስጥ ትምህርት የሚያስተምረን ሰዎችን ማየት እንደሌለብን፣ ተንኮለኞች መሆን እንደሌለብን፣ ሰውን ማስጨነቅ የሚያጠምድ ጥያቄ ይዞ መሄድ እንደሌለብን፣ በንጹሕ ሕሊና የእግዚአብሔርን መንግሥት መማር እንደሚገባን ነው የሚያስተምረን የክርስቶስ ቤተሰቦች። እግዚአብሔር እንደዚህ ከሆነ ስግደታችንን ይቀበላል፣ ጸሎታችንን ይቀበላል። ለከ ኃይል ክብር ስብሐት ዘላለዓለም ዓለም። ለአንተ ኃይል፣ ስልጣን፣ ክብር፣
ገናንነት ለዘላለም ላንተ ይገባሃል እያለ ነው የሰገደ። ቤተ ክርስቲያን የምታስተምረው የምታከብረው በዚህ ሁኔታ ነው። ክርስቶስም አምላኳን የምታከብረው በዚህ ሁኔታ ነው። ሰሙነ ሕማማት በሕማሙ ቤተ ክርስቲያን አብራ ትታመማለች። በመከራው አብራ መከራን ትቀበላለች። ከመከራው ትሳተፋለች። ሲሰግዱ፣ ሲጾሙ፣ ሲጸልዩ፣ ሲወድቁ፣ ሲነሱ ከማን መከራ እየተሳተፉ ነው? ከክርስቶስ መከራ እየተሳተፉ ነው። እኔን ለማዳን መከራ የተቀበልክ፣ እኔን ለማዳን የወደቅህ የተነሳ አምላኬ ይቅርታን አድርግልኝ፣ ስግደቴን ተቀበል፣ ጸሎቴን ተቀበል፣ ፍቅርህን በውስጤ ሳልብኝ፣ ምሕረትህን በውስጤ ሳልብኝ፣ አምላክነትህን አንተን እንደ አምላክነትህ እንዳከብርህ እንደ አምላክነትህ ለከኃይል ብዬህ እስከ መጨረሻይቱ ሕቅታ ድረስ እንድኖር አማኑኤል አምላኬ ሆይ ለአንተ ክብር ምስጋና ይገባል። ኢየሱስ ክርስቶስ ጌታዬ ሆይ ለአንተ ክብር ምስጋና ይገባል እያልን የሰገድነው ይህንን ዕድል የሰጠን አምላክ ክብር ምስጋና ይድረሰው። በዓመቱ ውስጥ ይህች ሳምንት ቅዱስ ሳምንት ነች። የተለየች ሳምንት የክርስቶስ ፍቅሩ የሚታሰብባት፣ ደግነቱ፣ ርኅራኄው፣ ትሕትናው የሚታሰብባት የእግዚአብሔር ቤተሰቦች እና ይህንን ዕድል ማግኘት ቀላል አይደለም። ይህን ዕድል የሰጠን አምላክ ክብር ምስጋና ይድረሰው። የዛሬው ቀን የጥያቄና የትምህርት ቀን ነው። ሰፊ ትምህርት አስተምሯል ክርስቶስ አምላካችን። በማቴዎስ ወንጌል ምዕራፍ 23 ላይ ያለውን የተግሣጽ ትምህርት ሰፊ የተግሣጽ ትምህርት ያስተማረውን እንደዚሁ በዛሬው ቀን ነው። እናንተ ግብዞች ጻፎችና ፈሪሳውያን እያለ ፈሪሳውያንን የገሰጻቸው የሰውን ክብር እየፈለጉ የሚኖሩ ለከንቱ ውዳሴ ብቻ የሚኖሩ ከሰው የሚገኘውን ክብር ከሰው የሚገኘውን ውዳሴ ብቻ ተስፋ አድርገው የሚኖሩ ስለነበሩ የእግዚአብሔር ጸጋ ከእነሱ ተለይቶ ነበርና እናንተ ግብዞች አላቸው። ግብዝ የሚባለው በዚህ ዓለም ያለውን ክብር በዚህ ዓለም ያለውን ነገር ብቻ ተስፋ የሚያደርግ ሰው ነው። ዘላለማዊውን ሕይወት የማይታየውን የክርስቶስ ፍቅር የማይታየውን የክርስቶስ ጸጋ ተስፋ አድርገን እንድንኖር እግዚአብሔር ይርዳል። ግብዝነትን ያስወግድልን። ግብዝነት ከሰው የሚገኝ ክብርን መሻት፣ ከሰው የሚገኝ ውዳሴን መሻት ነው። ይህንን እግዚአብሔር አይደሰትበትም። የተለሰኑ መቃብሮች ነው ያላቸው። የተለሰኑ መቃብሮች ሐውልቶች አሉ። በጣም የሚያማምሩ ሐውልቶች በላያቸው ላይ የእግዚአብሔር ቃል የተጻፈባቸው በሞት ጥላ መካከል እንኳ ብሄድ አንተ ከኔ ጋር ነህና ክፉን አልፈራም፣ ነፍሴ ሆይ እረፊ፣ ወደ እረፍትሽ ተመለሽ የሚል ጽሑፍ ያለባቸው የእብነ በረድ ሐውልቶች የሚያማምሩ አሉ። ምን አላቸው ጌታችን ኢየሱስ ክርስቶስ? እናንተ የመቃብር ሐውልቶች ናቸው። ከላይ ነው የምታምሩት፣ ባለባበስ ነው የምታምሩት። እግዚአብሔር ከዚህ ያድነን። ባለባበስ ነው የምታምሩት አላቸው። ከላይ ብቻ ነው ቃሉን ብቻ ነው የምትናገሩት በአንደበታችሁ፣ በሕይወታችሁ አልኖራችሁበትም። የተለሰኑ መቃብሮች ናችሁ። የተለሰነ መቃብር በውስጡ በጣም ብዙ ሽታና ብዙ የተበላሸ ነገር አለው። እናንተም በውስጣችሁ ብዙ ቅሚያና ዝርፊያ አለ። ተንኮልና ቂም በቀል በውስጣችሁ አለ። ሌላውን ሰው ዝቅ አድርጋችሁ ታያላችሁ። ራሳችሁን በጣም ከፍ አድርጋችሁ ታያላችሁ። ከዚህ ሕይወት ተላቀቁ ነው የሚላቸው። እናንተ እውር ይላቸዋል። እውሮች ይላቸዋል። የማታዩ እውር እንዲመራው ሁለቱም ወደ ገደል ይወድቃሉ። እናንተም ሕዝቡን ወደ ገደል ይዛችሁ ትሄዳላችሁ። ሕገ እግዚአብሔርን በመሻራችሁ ከእግዚአብሔር ሕግ በመለየታችሁ እያለ የተግሣጽ ትምህርት የመጨረሻውን የተግሣጽ ትምህርት አስተማረ። ኢየሩሳሌም ሆይ ነቢያትን የምትገድል ወደ እርሷ የተላኩትን የምትወግር ዶሮ ጫጩቶቿን ከክንፎቿ በታች እንደምትሰበስብ ልጆችሽን እሰበስብ ዘንድ ስንት ጊዜ ወደድኩ፣ እናንተ ግን እምቢ አላችሁ፣ አልወደዳችሁም። እነሆ ቤታችሁ የተፈታ ሆኖ ይቀርላችኋል አላቸው። እግዚአብሔር ከዚህ አድነን። አገራችሁ የተፈታች ሆና ትቀራለች፣ ቤታችሁ የተፈታ ሆኖ ይቀራል የሚለው ቃል በእኛ እንዳይፈጸም በኢትዮጵያ እንዳይፈጸም እግዚአብሔር ይርዳን። አያችሁ፣ ይህን ቃሉን ባለመስማታቸው ጌታ ካረገ በኋላ ጌታ ባረገ በ40ኛው ዓመት በ70 ዓመተ ምህረት
ጥጦስ ኢየሩሳሌምን ወረረ። ኢየሩሳሌም ጠፋች፣ መቅደሱ ፈረሰ። ለ2000 ዓመት ጠፋች ኢየሩሳሌም በጌታ ቃል መሰረት። በ1950 ዓመተ ምህረት አካባቢ በ1945 ዓመተ ምህረት አካባቢ እንደገና ተሰብስበው አገር የሆኑ የክርስቶስ ቤተሰቦች ቃሉ ኃያል ነው አምላካችን፣ ይፈጸማል ይፈጸማል። ዛሬም የማንሰማው ከሆነ የማንመለስ ከሆነ ነገሮች ሁሉ ይቀያየራሉ፣ ይለወጣሉ። በጎ ስንጠብቅ ክፉ ይሆናል ምላሹ። በረከትን ስንጠብቅ መርገም ይሆናል ምላሹ። ኢትዮጵያ እንደዚህ ሆናለች። በአሁኑ ሰዓት ከልብ መጸለይ አለብን። ይህን ሁሉ ምዕመን ይህ ሁሉ በዓለም ያለ ኦርቶዶክሳዊ በሚያዝንበት በዚህ ሳምንት የሚቀርበው ጸሎት ለኢትዮጵያ ቀርቶ ለዓለም የሚሆን ነው። ትሰሙታላችሁ አይደለም? እንዴት ነው ይሄ ጽና ዛቲ የሚባለው ጸሎት ምን አይነት የተለየ ነው? የምንሰግድበት የእግዚአብሔር ቤተሰቦች የማይጸለይለት የሰው ክፍል አለ? የማይጸለይለት የለም። ለሊቃነ ጳጳሳት ይጸለያል፣ ለመሪዎች ይጸለያል፣ ለታናናሾች ይጸለያል፣ ለድሆች ይጸለያል፣ ለባለጠጎች ይጸለያል። ይህም ሁሉ እያለ ነው ብዙ ተሳለን ነው ያለው አይደለም? ይህም ሁሉ እያሰቡ የክርስቶስ ቤተሰቦች ልባዊ ቢሆን እኮ ያን ሰው ጸሎት እኮ ሰማይ ረግሟል፣ እሳት አዝንሟል አይደለም? ያን የኤልያስ ጸሎት ሰማይ ረግሟል፣ እሳት አዝንሟል። ያን የኢያሱ ጸሎት ጨረቃ በኤዶም ሸለቆ ፀሐይ በገባዖን ትቁም ብሎ በሚናገረው በአንድ ቃሉ ብቻ ፀሐይ ቆማለች፣ ጨረቃም ቆማለች ባሉበት ቦታ። የቀኑ ስፍረ ሰዓት ወደ ኋላ ተመልሶ ቀጥ ብሎ ቆሞ እግዚአብሔር ለሚታዘዙለት ይታዘዛል፣ ለሚገዙለት ይገዛል። የሚወዱትን ይወዳቸዋል፣ የሚያከብሩትን ያከብራቸዋል። የእግዚአብሔር ቤተሰቦች የአንድ ሰው ጸሎት ይህን ያህል ካደረገ የዚህ ሁሉ ምዕመን ጸሎት፣ የዚህ ሁሉ ሕፃናት ጸሎት በደል የማያውቁት አንደበታቸው ያልረከሰ ልባቸው በቂም በቀል ያላደፈ ሕፃናቱን ይዘን ነው የምንሰግደው። የእነሱን ጸሎት ተቀብሎ እግዚአብሔር አገራችንን ቤተ ክርስቲያናችንን ይጎብኝልን። በሰማነው ቃሉ እግዚአብሔር ይባርከን። ሰሙነ ሕማማቱን በሰላም ያስፈጽመን። ለብርሃነ ትንሣኤው በሰላም በጤና ያድርሰን። ያለ ደዌ ያለ ሕማም ያለ መከራ ያለ ድካም ለብርሃነ ትንሣኤው ያድርሰን በደስታና በሰላም። አቡነ ዘበሰማያት በሰላም ቅዱስ ገብርኤል መልአኩ ምስኪን ማርያም ሰላም ሰአሊ ወጸልይ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ሁሩ በሰላም። እግዚአብሔር ያሉ ምስለ ኩልክሙ በሰላም ግቡ፣ በሰላም ሂዱ። እግዚአብሔር ከእናንተ ጋር ይሁን። በነገው ዕለት በጠዋቱ በሰላም ያገናኘን። የእግዚአብሔር ጸጋ የእግዚአብሔር ሰላም አይለየን። ሰላም